በየትኛው ከለርና ዲዛይን ነው አረቢያ መጅሊስ ማሰራት የምትፈልጉት? ዛሬ የተለያዩ መጅሊሶችን ወደ ቤታቸው ያስገባናቸውን ባለፉት 10 ቀን ከሚዲያ በመጥፋታችን ይቅርታ እየጠየቅን ይሄ ኤል ሼፕ መጅሊስና ይሄ የምትመለከቱት ሜትር ከ20 ከነፍራሹ ከነኮንፈርቱ የእህታችን ትእዛዝ ሳውዲ አረቢያ ሆና ያዘዘችንን እንዲሁም የተለያዩ ከለር ዲዛይንና ውብ የሆኑ መጅሊስና የመጅሊስ ልብሶችን አማራጮችን እየላችሁ መጥቻለሁ። ሰይድ አረቢያ መጅሊስ ኦሮሚያ ክልል ሰሜን ሸዋ ደራ አደሬ ከተማ ላይ ታገኙናላችሁ። ዛሬ ይሄንን ቪዲዮ እስከመጨረሻ ድረስ ከተከታተላችሁ ብዙ መረጃዎችን ታገኛላችሁ። ቻናሉን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ። ሰላም ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቲዩብ ቻናል ተከታታይ ውድ ተመልካቾች፣ ይሄ የምትመለከቱት አረቢያ መጅሊስ እንግዲህ ባለፈው ሳምንት በኤል ሼፕ ለውድ ወንድማችን የተሰራ መጅሊስ ነው። ባለፉት እንግዲህ ለምን ጠፋ የሚል በኮሜንትና በአንዳንድ መልእክቱ እየደረሱን ነው። እንግዲህ መጅሊስን ቦንድን ከጅቡቲ እንደምናመጣ ይታወቃል። አሁንም የወንድሞቻችንን ትዕዛዞች ለማሳካት ወደ ጅቡቲ ሄደን ነበር። ነገር ግን በጣም ውብና ገራሚ የሆኑ ሙያቸውን በጣም በሚገርም ሁኔታ ለደንበኞች ማበርከት የሚፈልጉ ወንድሞች አሉ። እነሱም እንግዲህ ይኸው የወንድማችንን መጅሊስ ሙሉ ለሙሉ አጠናቀው ወደ ቤታቸው አስገብተው እንዲህ እያስዋቡ ይገኛሉ። ስለዚህ እኛም ሰይድ አረቢያ መጅሊሶች እንግዲህ እኛም ኖርን አልኖርን ስራዎቻችሁ በአግባቡ እየተሰሩ ቤታቸውን እናሳምራለን የምንለው በምክንያት ነው። እኛም እንግዲህ ከጉዟችን ተመልሰን ወደ ሀገራችን ደራ ጉዞ ለመጀመር ዝግጁ ነን። ስራዎቻችሁ ግን በሚገርም ሁኔታ እየተሰሩ ይገኛሉ። ውድ ተመልካቾች፣ ሰይድ አረቢያ መጅሊስ እንግዲህ ባለፉት 3 እና 4 አመታቶች እንግዲህ ብዙ ቤቶች በእኛው ስራ ተውበዋል፣ አሸብርቀዋል። ከለር እኛ ጋር ምንም አይነት ችግር የለም። እኛን ሊመስሉ ይችላሉ፣ ነገር ግን መሆን አይችሉም። እኛ ምስክሮቻችን ደንበኞች ናቸው። ይሄ የምትመለከቱት ቤት ከአመት በፊት የአባቱን 15 ካሬ መጅሊስ አሰርተን ቤቱን አስውበን ነበር። ከዛም በኋላ ነው ይሄ ደግሞ ለራሱ ሙሽራ ነው፣ እኔስ ለምን ይቀርብኛል በማለት ውብ የሆነውን መጅሊሱን ሄው እየፈረሽንለት የምንገኘው። ስለዚህ ዋስትናችን ስራችን ነው፣ ጥራታችን መለያችን ነው ይላል ሰይድ አረቢያ መጅሊስ። ማዘዝ የምትፈልጉት ከሆነ ስክሪኑ ላይ በምትመለከቱት ስልክ መደወል ትችላላችሁ። ለበለጠ መረጃ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ የዋትስአፕ ቻናላችንን። እዛ ላይ የገባችሁ ባለፉት 3-4 አመታት የተሰሩ የነበሩትን ስራዎቻችንን መጎብኘት ትችላላችሁ። ስለዚህ እናንተ ብቻ አወዳድራችሁ ኑና ጥራቶቻችንን ጎብኙን መልእክታችን ነው። የኛ መለያችን ጥራታችን ብቻ ሳይሆን የደንበኞቻችን ምስክርነት ነው። የደንበኞች እርካታ መለያችን መሆኑ ደግሞ የኛንም በጣም በሚገርም ሁኔታ ሞራላችንን ጨምሮልናል። እንግዲህ ይሄ የምትመለከቱት 7.5 ካሬ ነው። በጣም ነው የሚያምረው። በኤል ሼፕ የተሰራ ነው ውብ መጅሊስ። ይሄ የምትመለከቱት ደግሞ የእህታችን ለእናቷ ስጦታ ይህንን በሜትር ከ20 በጣም በሚያምር ዲዛይን አዘዘችን። ወደ ኦሮጎ የሚላክ ፈርኒቸር እንትን ነው፣ አልጋ ነው። መሀሉ ላይ እዚህ ጋር የብረት ርብራብ ነው የሚገባው። ፍራሹንም በ12,000 ብር፣ ኮንፈርቱንም በ6,000 ብር፣ አጠቃላይ እንግዲህ በ51,000 ብር እንዲህ ውብ አድርገን አዘጋጅተን ወደ ኦሮጎ ለመላክ ዝግጅት ላይ ነው ያለነው። ልብሶች ብላችሁ ለጠይቃችሁ አሁን የላክናቸው ልብሶች ናቸው። ስለዚህ በጣም የሚያማምሩ እስካሁን ያልተሰሩባቸው ስራዎች አሉን። ስለዚህ አዳዲስ እቃዎች አሉን ማለታችን ነው እንግዲህ። ስለዚህ እነሱንም እንግዲህ ያልተሰሩበትን ማን ነው ተረኛው እያለ ነው
እስካሁን ያዘዛቸው ስራዎች በጣም በሚያምር ሁኔታ ይሄው እየተሰሩ ነው ያሉት። እነዚህም ሙሉ ለሙሉ ተጠናቀዋል። ስለዚህ ይሄም አልቋል። ቀጣይ ተረኛውም አለ። እነዚህም ታሽጎ የሚቀመጥ ነው። ይሄ መጅሊስ የታችን ነው። ስለዚህ ወደ ቤቱ ቢገባም አይፈረሽም። አሽገ ረትበን እናስቀምጥላታለን ማለት ነው ኢንሻአላህ። ስለዚህ ከለሩንም በምትፈልጉት ከለር አዘዙን። እኛ ከእናንተ ከምታስቡት በላይ ውብ አድርገን ሰርተን እናዘጋጅላችኋለን ማለት ነው። ሰይድ አረቢያ መጅሊስ ደራ አደሬ ከተማ ላይ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ለድምጼ ጥራት ይቅርታ ጠይቃለሁ። ያው መንገድ ላይ ሆኜ ነው በደንብ በየጊዜው ያለቅኩላችሁ ማለት ነው። ይሄም እንግዲህ ሙሉ ለሙሉ ተጠናቋል። የእህታችን 8 ካሬ መጅሊስ ነው ይሄ የምታዩት ማለት ነው። በጣም የሚያምር ከለር ከዚህ በፊት ተሰርቷል በዚህ ከለር። ዛሬ እንግዲህ ሙሉ ለሙሉ ይሄም ተጠናቆ ወደ ቤቱ ለመግባት ዝግጁ አድርገናል ኢንሻአላህ። ነገ ወይ ተነገ ወዲያ ወደ ቤቱ አስገብተን ፈርሻዋለን ማለት ነው። ይሄ ሲፈረሽ ደግሞ ምን ይመስላል የሚለውን እንግዲህ ከውድ ደንበኞቼ ጋር እንግዲህ አብረን እንመለከታለን ማለት ነው። እኛም ከጉዟችን ወደ ሀገር ለመግባት እንግዲህ ወንድዶቻችንን ጭነን ጨርሰናል። ወንድዳችን ምን ይመስላል አብረን ላይ ያለን። ላይክ፣ ሼር፣ ሰብስክራይብ ደግሞ እንዳዘነጉ። ሰይድ አረቢያ መጅሊስ ይለያል የምንለው በምክንያት ነው። ሁሌም ጥራት መለያችን ነው። ጥራትም ሆነ ጥንካሬ መጋረጃ ነሽ፣ ምንጣፍ ነሽ። ከመጅሊሶቻችሁ ጋር ማች እያደረግን እንዲህ እያስዋብን ቤታችሁን ስናስውብ ከናንተ የበለጠ እኛ እንዋባለን፣ እንደስታለን። ስለዚህ ዛሬ እንግዲህ ወንድማችን ቤት ሆነን እንግዲህ ይሄ ወንድማችን ቤት እንግዲህ ከዚህ በፊት በሀሳብ በአስተያየት ሁሌም በርታ እያለ የሚያበረታታን ነው። ሸገር ከተማ ላይ እንግዲህ አንዳንድ እቃዎቻችን እየመጣም እዚህ ነው የሚያርፈው ማለት ነው። ይኸው እቃችንም እንግዲህ ሙሉ ለሙሉ ተዘጋጅቶልናል። እዚህ አዲስ አበባ ከተማ ገብቶልናል። ስለዚህ አሁን አራክፈን ወደ ደንበኞች እስካሁን በጥራት ምክንያት እንዲሁም ደግሞ ስለ ቦንድና ስለተለያዩ ስለ መጅሊስን በተያያዘ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቀጣይ ላይ እነዚህ መጅሊሶች ወደ ቤታቸው ገብተው ተፈርሸው ምን ይመስላሉ የሚለውን ደግሞ እየላችሁ እመጣለሁ። አብራችሁ በመቆየታችሁ ክብር ምስጋና ከኛ ጋር አላችሁ። የተለያዩ ከለር የገቡ አሉ፣ ያልተፈረሹ ያልታዩ ብዙ አሉ። ስለዚህ እኛም ወደ ሀገር ስንገባ እነዚህ የተለያዩ ፈርኒቸሮችን ትእዛዞች አሉን፣ መጅሊሶች አሉን። ሁሌም ጥራትን የጠበቀ የ3 አመት ስራዎቻችንን ሙሉ ለሙሉ በሚቀጥለው ቪዲዮ አቀርብላችኋለሁ ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳዘነጉ። በዋትስአፕ፣ ኢሞ፣ ቴሌግራም እና ቲክቶክ ላይ ተከታተሉን። ሀሳባችሁን ኮሜንት ላይ አድርጉልን። አብራችሁ ስለቆያችሁ ክብር ምስጋና ለእናንተ ይገባ። ሁሉ አዳራችሁን ላይ ባርክላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።